ሰላም ጤና ይስጥልኝ እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። ዛሬ እንግዲህ ባበደ ቪዲዮ ተመልሻለሁ። አያም ባክ እንደነገርኳችሁ እንግዲህ ዛሬ ባበደ ቪዲዮ ተመልሻለሁ ማለት ነው። ሁላችሁም አብራችሁኝ እንድትቆዩ ከወዲሁ በትህትና እጠይቃለሁ። በቪዲዮም ዘና ፈታ እንደምትሉበት አምናለሁኝ። ሁላችሁንም ከልብ አመሰግናለሁ አብራችሁኝ ስለምትቆዩ። ስለዚህ ምንድነው የምናደርገው መሰላችሁ? ቻናሌ በጣም ከመመታቱ የተነሳ ሰዓቱ በሙሉ ተነስቷል። ሽምግልናውን ለእናንተ ትቻለሁ። ዩቲዩብ ጋር ሽምግልና ትሄዱልኛላችሁ። ምን ስማችሁን ከዚህ በታች ስማችሁን የምጠራ ሰዎች በሙሉ ዩቲዩብ ጋር ሽምግልና ትሄዳላችሁ። ሌትስ ጎ። ሁላችሁም ከኔ ጋር ቆዩ። ቀጥታ ወደ ቪዲዮ እናልፋለን። ወደ ቪዲዮ ከማለፋችን በፊት ግን አንድ የምነግራችሁ ነገር ምንድነው፣ እኔና እናንተ ልንማማርበት የምንችል አንድ የዩቲዩብ ቻናል ከፍቻለሁኝ። እሱን የዩቲዩብ ቻናል በሚቀጥለው ቪዲዮ ላይ ሊንኩን ከዲስክሪፕሽን ቦክስ ስራ ኮሜንት ላይ ወይም ኮሜንት ላይ ፒን አደርግላችኋለሁ። እዛ ላይ ገብታችሁ እንግዲህ እሱንም በትህትና ሰብስክራይብ እንድታደርጉ ከልብ ጠይቃለሁ ማለት ነው። ሁላችሁንም ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ወደ ቪዲዮ እንሄዳለን። እየገቡ ነው። አጨብጭቡ። እንኪ አረብሾፍቱ ምሽኪል እኔ አልበላም። እንኪ በጎን ነው የገቡት። አንተ ላላላላላላ ሊስተማኩ ምንድነው ሰውዬ እንደዚህ ያረጠበው? እኛን እንቀመስት አረብጆጥል እንኪ እንካን ተራስ ወደቅ አንስቶ ይብላ። አይሆንም አቁሙን ያለው ማለት ሰርጉ ምን ውስጥ ኦቨን ውስጥ ነው እንዴ ያሉት? እሱ እኮ ላበላው ሆኗል። በዛ ላይ ያረ እንደዚህ ነው እንጂ ማግባት ተሽኮርመሙ ማለት ነው። እሺ ወደሚቀጥለው ቪዲዮ ነው። እንዲህ ማህበራዊ ሚዲያ ላይ የሚተላለፉ አንዳንድ ነገሮች እንደው ብርቅ ይሆኑብናል እንጂ እውነት ለመናገር እኛ ስናድግ ወይም እኛ የኖርንበት ማህበረሰብ ምንድነው አንድ ፊልም ሳይ ምን አለ መሰላችሁ፣ ማለት እውነት ተናጋሪ በጠፋበት ሰዓት እውነት የሚናገር ሲገኝ እንደ ጀግና ይቆጠርና ይጨበጨብለታል የሚል አይነት ነገር። ልክ ይሄ አብረን የኖርንበት ባህል አብረን የኖርንበት እሴታችን በሙሉ ተሸርሽሮ ስላለቀ የሆነ ትንሽ ነገር ስናይ ልክ አሁን እናንተ ቪዲዮን ስታዩት በቃ እኛ ልዩነታችን እኮ ውበታችን ነው ብላችሁ አሰባችሁ አይደል? እኛ ስናድግ እንደዚህ ነበር ያደግነው። አሁን ዛሬ ላይ ያለውን ጥላቻ ስታዩት እና ትንሽ ነገር እንድንደነቅ አድርጎናልና ልዩነታችን ውበታችን ሆኖ ብንቀጥል መልካም። እግዚአብሔር አምላክ እንግዲህ ልዩነታችንን አቻችሎ በቃ በልዩነታችን ተቻችለን እንድንኖር ፈጣሪ ይርዳን። ፍቅሩን ያምጣልን። ፍቅር ነው ያጣነው። እሺ ወደሚቀጥለው ቪዲዮ እንለፍ። አገኘው ላሳያችሁ እስኪ። ነፃነት ትባላለች። ዋው እስኪ በሲ እንዴ ነው የምትሆኚው? ባይዘው ከ10 ደቂቃ በኋላ ታያለሽ። አሁን አኩርፈሻል 10 ደቂቃ እና ቲክቶክ በጣም የሚያናደው ነገር ምን እንደሆነ ታውቃላችሁ? ከጳውሎስ ጋር እያወራን በጣም ትላልቅ ነገር የነፃነት ቪዲዮ አይተዋል ጋይስ። ነፃነትን ይህ አሻንጉሌት ይዤ ተቀበልኳት። ከዛ ደግሞ ይህ ቾኮሌት በ2 ወር ውስጥ የኢትዮጵያ ትልቁ አርቲስት ሆናለች ከሴቶች። በነገራችን ላይ ሰሞኑን እንግዲህ አዶናይ ማለት እያደረጋቸው ያለው ነገሮች ሁሉም ሰው ሊያደርገው ማለት ነገሮች ተሳክተውለት ሊያደርገው የሚፈልገው አይነት ነገር ይመስለኛል። እንደኔ አላቅም፣ ግን በጎ ነገር ነው እያደረገ ያለው። ደስ ይላል። ስለዚህ በጎ ነገር ሲያደርግ ሰው አንድ ሰው በጎ ነገር ካደረገ በጣም አሪፍ ነገር ነው። የሆነ ሰው እያገዘን ቪዲዮ መስራታችን ሌላ ሰው መንፈሳዊ ቅናት አድሮበት እንዲረዳ ያደርገዋል። ሁላችሁም እንዳያችሁት። ስለዚህ የሚያደርገው በጣም በጎ ነገር በጣም ጥሩ ነገር ነው። በዚሁ በርታ ቀጥል ብለናል። ወደሚቀጥለው ቪዲዮ እኛ እናልፋለን። አባትም አይ ዶንት ዲዘርቭ ዲስ። ያው ደግሞ የምትወዱት ሰው እየመራ ባለበት ሰዓት ላይ እኔ አይገባኝም ነበር ግልጽ ለመናገርና ምናልባትም ውድድሩ ሳያልቅ ማሸነፏን ያመነች የመጀመሪያው ሰው ሊሆን ይችላል። አምነናል። እንኳን ደስ ያላችሁ።
ህይወት ይቀጥላል። ከዛሬ በኋላ የቮት ቪዲዮ አይኖርም እና ዛሬም ደግሞ ቮት ገዛሽ ተብዬ ደግሞ ቅድም እንዳልኳችሁ ነው እንግዲህ አዶናይን መውደድ ዩቲናስን መጥላት አያደርገውምና ዩቲናስ እኔ ማለት አዶናይ የሰራቸው ያሉት የቻሪቲ ስራዎች የበጎ ነገር ስራዎች በጣም አሪፍ ናቸው። በጣም በጎ ነገር እያደረገ ነው። ደስ ይላል። በጣም ጥሩ ነው። ግን እሱ በጎ ነገር ስለሰራ እሷን አልሰራችም ተብሎ ልትጠሏት አይገባም ባይነኝ እኔ። እሱ ያደረገችው እሱ የሰራችው ሌላ ነገር ነው፣ እሱ የሰራው ሌላ ነገር ነው። ስለዚህ በተለያየ ዘርፍ ቢመረጡ እንዳልኳችሁ አንድን ሰው ስንወድ አንድን ሰው መጥላት የለብንም። እሺ አዎ፣ ለዛ እንደዛ ነው የምለው እኔ እንደኔ ሐሳብ እንደዛ ነው የምለው። ወደሚቀጥለው ቪዲዮ እንለፈኛ። ምንድን ነው የሚለውን ራሱ ቢነግረን። ምክንያቱም ከባለቤቱ እኮ ያወቀ ምንድን ነው ይባላል። ስሙን አልጠራውም። ቡዳ ሳሚ እንደምን አመሸ? እግዚአብሔር ይመስገን። እንዴት ነህ ሰይፍ? ሁሉ ነገር ሰላም ነው? ሁሉ ሰላም ነው ይመስገነው፣ እግዚአብሔር ይመስገን። ያው እንግዲህ ወሬው ላንተም አዲስ አይመስለኝም። ምክንያቱም በጣም የሚያምር ሕፃን ልጅ ይዘህ ፈገግ ብለሃልና ልጁ ደግሞ ቅላቱ ካንተ ጋር የመመሳሰል ነገር ስላለው ወለደ። ሳሚ እንኳን ደስ አለህ እየተባልክ ያለ ይመስለኛል። አዎ ሰዎች እየደወሉልኝ ነው፣ ብዙ ሰዎች እየደወሉ እኔም መልስ እየሰጠው ነው። እህቴ ነች፣ እውነቱ ምንድን ነው እህቴ ነች የወለደችው እና ከኔ በፊት ታናሽ ወንድሜም ፖስቶታል። እሺ እንግዲህ ቪዲዮ እንዳያችሁት ሳምሶን ታደሰ ቤቢ እንግዲህ ሰሞኑን እንደምታውቁት በተለያዩ ሶሻል ሚዲያዎች ልጅ ወለደ ነገር ምናምን እየተባለ ነበርና መቼም ሶሻል ሚዲያ ላይ ጫፍ ከተያዘ ያው ለርዕስ ይመቻል በሚል ብዙ ሰዎች እንደዛ ያሉ ነበር። እንግዲህ ትክክለኛውን የእህቱ ልጅ እንደሆነና የሱ ልጅ እንዳልሆነ በግልጽ ተናግሯል ማለት ነው። እባካችሁ ወሬኞች ማለት ከኔ ጀምሮ ስናወራ ማለት በጎን ልጅ መውለድ በእርግጥ በጎ ነገር ነው፣ ደስ ይላል። በቃ እሺ ወደሚቀጥለው ቪዲዮ እንለፍ። ሊስትሮ ዕቃ ብሰጥህ ትሰራለህ? መጀመሪያ ሊስትሮ እየሰራ ነበር፣ ዕቃው ጠፍቶብኝ ትሰራ ነበር ሊስትሮ። እሺ እንሂድ ና። ትሰራለህ ስራ? እርግጠኛ ነህ? ባለቤቱን ጥሪ። አንተን ነው የምናወራው? ስራ እዚህ ጋር እንዲሰሩ ላረግ ፈልጌ ነበረ። ሊስትሮ ዕቃ አለ እንለት ምናምን አንዱ እዚህ ጋር ቢሆን አንደኛውን ደግሞ እዛ ጋር ማረግ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ተከታተሉልኝ። ይስራሱ እኔ አባት አረ እሺ እንግዲህ ይሄን ቪዲዮ ያመጣሁት እንዴት መሰላችሁ? ኮሜንቱን እያነበብኩ እንዳጋጣሚ ኮሜንቱን ለማንበብ ሞክሬ ነበርና በጣም አብዛኞቹ በቃ አይደለ ኮፒ ለማድረግ ነው፣ እንደዚህ ለማድረግ ነው፣ እንደዚህ ለማድረግ ነው ምናምን ይባላል። እውነት ለመናገር ሁለት ወጣቶች ስራ ያጡ ልጆች ስራ ሲያገኙ ነው እንጂ ታየኝ እኔ ኮፒ ማድረግ አልታየኝምና እንደውም ከቻልን ሁላችንም ከአንዱ ሲኮፒ እያደረግን የሆነ ነገር ምንድነው ትንሽም ነገር ለምን እንደዚህ በቃ ትንሽዬ እንደዚህ ሊስትሮ ለምን አይሆንም? እና እስኪ እናስጀምራቸው እና ኮፒ ይሁንብን። በጎ ነገር ማድረግ እኮ ኮፒ ቅድም እንደነገርኳቸው እንግዲህ አንዱ ይሄ በጎ ነገር ማለት እየረዱ ቪዲዮ መስራት አንዱ ጥቅም ይሄ ይመስለኛል። አንዳችን በበጎ ነገር ተነሳስተን ሌላ ሰዎች እንድናግዝ ማድረግ ይመስለኛልና ይሄ በቃ አዶናይ ምናምን እያሉት ነበርና እኔ የታየኝ ግን ሁለት ልጆች ስራ ያጡ ልጆች ስራ ማግኘታቸው ነው። በዚሁ ቀጥሉበት። ሁላችሁም እየቀናችሁ እንደዚህ አንዱን እየኮረጃችሁ ከልባችሁ ሁለት ሰው ስራ አስጀምሩ። እንደዚህ ይሄ በጎ ነገር ነው። ወደሚቀጥለው ቪዲዮ እንለፈኛ። ግን አልቻልኩም፣ አለመሳቅ አልቻልኩም። እኔን ያስቀድመኝ እያልክ ስታለቅስ ቆይተህ ቀድመህ ስትገባ ለማንኛውም ቪዲዮ ትንሽ ዘና ስላደረገኝ ነው እንጂ በእንትን አይሳቅም። በእውነት እኔ ይሄ እንደ በበጎ ነገር ነው ማለት ምክንያቱም እኔ ልቅደም ብሎ መግባት። እሺ ወደሚቀጥለው ቪዲዮ እንለፍ።
አዶናይ ይሄን ቪዲዮ ካየው እባክህ አንድ ቪዲዮ ስራላት። በቃ እኔ ደከመኝ፣ እመቤቴን ደከመኝ። ህፃን ልጅ እንደዚህ ይዤ ነው ካሜራ ላይ ተደቅኝ። እስኪ አግዘኝ፣ አንድ ቪዲዮ ሰርተህ ቤቲ ኢንተርናሽናል ሜካፕ ስኩል ፎሎ እንዲደረግ አድርግላት። በቃ ለልጅቷ ብለህ በቃ ለህፃኗ ብለህ። እሺ ቤቲ ኢንተርናሽናል የውበት ምናምን ማለት ልጅቷ እንድትታገዝ ነው። ቆንጆ ነው፣ አሪፍ ነው። ለሰው በጎ ነገር ማድረግ ጥሩ ነው። ግን አሁን ይሄን ለተመለከተ ሰው እኔ ማለት እንደኔ እይታ እንደኔ ፐርፌክሽን ይሄን ቪዲዮ ያየ ሰው ላይክ በእርግጠኝነት ላይክ እንደማያደርግ እነግራቸዋለሁ። እስኪ ሰውን ስናስቸግር ኧረ ተው እንጂ በጣም እኮ ጭቅጭቅ አስመሰላችሁ ተረፉ። ጥሩ ነው መተጋገዛችን በጣም ሸጋ ነው። ልጅቷ ታግዛ ነገሮች ተስተካክሏ ገንዘቡ እንድታገኝ እኔም እፈልጋለሁ። እኔም አሁን ይሄ እንትን ቻናል ገብቼ ላይ እንትና ፎሎ አድርጌያለሁ። ግን እንደዚህ ባናደርገው ሰዎችን የሚያርቅ ነው እንጂ የሚያቀርብ አይነት ጥያቄ አይደለም። እሺ እንግዲህ ለዛሬ የነበረ ቪዲዮ እዚህ ላይ ያበቃል። ሁላችሁንም ከልብ አመሰግናለሁ። ፈጣሪ ያክብርልኝ። በሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ ሀገራችንን ሰላም ያርግልን። እያንዳንዱ ማስተካከላቸውን ነገሮች ይሄ ይስተካከል፣ ይሄ ይቀነስ፣ ይሄ ይጨመር የምትሉትን ነገር ኮሜንት ላይ ጻፉልኝ። ሁላችሁንም ከልብ አመሰግናለሁ። ብናወራባቸው ሀሳብ ብንሰጥባቸው ያላችኋቸውን ቪዲዮዎች ቴሌግራም ቻናሌን ኮሜንት ላይ ፒን አደርገዋለሁኝ። እሱ ላይ የተለያዩ ቪዲዮዎችን ብትልኩልኝ የምትታዘቡትን ብቻ የተለያዩ ቪዲዮዎችን እንድትልኩልኝ ከወዲሁ በትህትና ጠይቃለሁ። ሁላችሁንም ከልብ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያርግልን። ባይ